የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎች ላይ ያሳለፈችው ሙሉ የቪዛ እና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበር። እገዳው በሀገሪቱ ውስጥ ባለ ደካማ ዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና በዚያው በመቅረታቸው ነው። ይህ እገዳ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ አፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ጥሏል። አሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የጣለው የቪዛና የጉዞ እገዳ አገሪቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸው አሳውቋል። የምዕራብ አፍሪካ የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል አጸፋ ምላሽ መስጠታቸውን ቢቢሲ አስነብበዋል። ቢቢሲ ዩኤስኤ